ተቀጥቅጦ ሰው መትረፍ ይችላል? አማኝ የሆነ ሰው ግን እሳት ውስጥ ወጥ ያለ አልሰማኝ። የእምነት በልሽ እምነት በልሽ የእምነት ጋሻ ስታነሳ ነበልባልን የመገሰጽ አቅማል እሳት ውስጥ ተጣሉ። የሚገርመው እነዚህ ሰዎች ተጥለው ግን ወጥ ያለ እምነታቸው ግን ዝም ብሎ አይደለም። የምናመልከው አምላክ ያድነናል። ስገዱ ተብሎ የዚያን ጊዜ ንጉሡ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ። የሚያስደንቅ ነገር ታውቃለህ? የሚያስደንቅ ነገር የሚከተላቸው አማኞች እሺ ስሙ አማካሪዎቹ ነው። እሺ ሶስት ሰዎች አስረን በእሳት ውስጥ አልነበረም? ሶስት ሰዎች አስረን በእሳት ውስጥ ላይ አልነበረም ብሎ ተናገራቸው። እነርሱ ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱ። እርሱም እነሆ እኔ የተፈቱ እኔ ምን ያሉ አንዳንዱ እሳት እኮ አንተ እንዳትፈታ የመጣ ማዕበል እኮ አመሰራረት ግን ነገር መቀየር ይችላል። ነገር መለወጥ ይችላል። እነዚህ ሰዎች እንዳይንቀሳቀሱ የመጣባቸው እሳት ነው። እንዲጠፉ እድሜያቸው እስከዛ ድረስ ነበር ሊያስብል፣ ግን እነሱ እሳት ውስጥ ገብተው ይመላለሱ። እሳት ውስጥ ገብቶ የሚፈታ ምን አይነት ሰው? የእምነት ጋሻ የሚያነሳው ይሄ እኮ ነገር አይድንም ሲል ለምን አይድንም? ይድናል ትላለህ። እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ። ጩና እንድንበት ዘንድ